በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው አንድ እህታችን በጠየቀችን ጥያቄ መሰረት በወር አበባ ጊዜ መስቀል መሳለም፣ መጽሐፍ ቅዱስን ማንበብ፣ ሌሎች የጸሎት መጽሐፍታትን ማንበብ፣ እንደዚሁም ደግሞ ጸበል መጠመቅ፣ መጠጣት፣ ቤተ መቅደስ መግባት፣ መቁረብ እና የመሳሰሉትን ስርዓቶች በወር አበባ ጊዜ ማከናወን ይችላል የሚል ጥያቄን ጠይቃናለችና ይህ ጥያቄ የብዙ ሰዎች ጥያቄ ሊሆን ስለሚችል ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ የቤተ ክርስቲያናችን አስተምሮ ምንድነው የሚለውን አጥራ አድርገን እንማማራለን ማለት ነው። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በወር አበባ ጊዜ መስቀል መሳለም፣ መጽሐፍ ቅዱስ ማንበብ፣ ሌሎች የጸሎት መጽሐፍታትን ማንበብ ይቻላል ወይስ አይቻልም የሚለውን ከመመልከታችን አስቀድሞ ታዲያ የወር አበባ ምንድነው የሚለውን በጥቂቱ ተመልክተን እናልፋለን ማለት ነው። እንግዲህ የወር አበባ በሴቶች ላይ በየወሩ የሚታይ የደም መፍሰስ ነው። በቤተ ክርስቲያናችን አስተምሮ ታዲያ ደመ ጽጌ ወይም ደግሞ አበባ ደም በመባል ይጠራል ማለት ነው። ስለምን አበባ ደም ወይም ደግሞ ደመ ጽጌ የተባለ ካለን ደግሞ የወንድ ዘር ካላገኘ ከማህፀን ግድግዳ ፍራሽ ጋር በደም መልክ ስለሚፈስና የኋላኛው ማንነቱ ደምነት ስለሆነ ነው ማለት ነው። ይህ ማለት አገልግሎቱን የጨረሰ ያረጀ ቆሻሻ ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ይህ ታዲያ በየወሩ ዑደትን ተከትሎ የሚሄደው የዘር ፈሳሽ በስነ ሕይወት ወይም ደግሞ በዓለማዊ ስንመለከት ከዘር ከረጢት የሚለቀቅ የወንድ ዘር ካላገኘ ከሴቴ ጋር እየተቀላቀለ የሚወርድ ነው። የወር አበባ በቤተ ክርስቲያናችን አስተምሮ በሁለት ከፍለን መመልከት ይኖርብናል። በዘመነ ኦሪትና በዘመነ ሐዲስ የወር አበባ እንዴት ይገለጻል ወይም ደግሞ እንዴት ነበር የሚለውን ማወቅ ያስፈልጋልና ይህንን እንመለከታለን ማለት ነው። እንግዲህ በዘመነ ኦሪት የወር አበባ የርኩሰትና የመርገም ምልክት ነበረ። አስተውሉ እግዚአብሔር ቤተሰቦች። ለዚህም ታዲያ ማስረጃችን ምንድነው ካልን በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 18 ቁጥር 19 እንደዚሁም ደግሞ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 18 ላይ ያሉትን ጥቅሶች ስንመለከት በመርገሟ ርኩሰት ሳለችና ባለመርገሟ ሴት በማለት ሲገልጸው እንመለከታለን መጽሐፍ ቅዱሳችን። አስተውሉ። በዘመነ ኦሪት ርኩሰት እንደነበረ፣ በዘመነ ኦሪት የእርግማን ምልክት እንደነበረ በዚህ የመጽሐፍ ቅዱስ ማስረጃነት እንመለከታለን ማለት ነው። በአንጻሩ ደግሞ ከወር አበባ ነፃ የሆነችውን ሴት ከርኩሰቷ ነጽታ በማለት የወር አበባ የርኩሰትና የመርገም ምልክት መሆኑን ይጠቁመናል ማለት ነው። በዘመነ ኦሪት የነበረው ስርዓት። በዘመነ ሐዲስ ደግሞ የወር አበባ የርኩሰትና የመርገም ምልክት መሆኑ ቀርቷል ማለት ነው። ርኩሰት አይደለም፣ ርኩሰት አያሰኝምም። በብሉይ ኪዳን አዳምና ሔዋን በገነት በነበሩ ጊዜ ዕፀ በለስን በልተው እግዚአብሔርን በደሉ። እግዚአብሔርም ታዲያ ሔዋን ዕፀ በለስን ቆርጣ ደመ ዕፀ በለስን አፍሳለችና በየወሩ ደሟ እንዲፈስ ፈርዶባት ነበረ። ስለዚህ የሔዋን ደም መፍሰስ መነሻው መርገም ነው ማለት ነው። በሐዲስ ኪዳን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በፈጸመው ቤዛነት መርገምነቱና እርኩስነቱ ተወግዷል ማለት ነው። አስተውሉ። የወር አበባ በዚህ ዘመን ርኩሰት ወይም ደግሞ መርገም ባይሆንም እድፍ ወይም ደግሞ ቆሻሻ ግን ነው ማለት ነው።
አስተውሉ። እድፍና ርኩሰት ልዩነት አላቸው። ይህን በደንብ ልንረዳ ያስፈልጋል። እድፍና ርኩሰት ልዩነት አላቸው። ርኩሰት የምንለው ውስጣዊ ነው፣ በንስሐ እንጂ በውሃ የማይጠራ ማለት ነው፣ የማይለቅ ማለት ነው። እድፍ ደግሞ ግዘፍ አካል ያለው የሚታይና በውሃ የሚነጻ ነው። አስተውሉ። ስለዚህ የወር አበባ በሴቶች ባህሪ ሳለ እንደ ቆሻሻ አይቆጠርም፣ ከሰውነት ሲወገድ ግን ይቆጠራል። ይህ ማለት ምን ማለት ነው ካልን ይህንን አሁን ያለውን ግልጽ ለማድረግ ያህል ምሳሌ መጠቀም ሊኖርብን ነው። ለምሳሌ ንፍጥ አለ፣ ሽንት አለ፣ ምራቅ አለ። እነዚህ ነገሮች ውስጣችን ሳሉ ሽንታችንን ከመሽናታችን በፊት ውስጣችን ሳሉ፣ ንፍጣችንን ከመናፈጣችን በፊት ውስጣችን ሳለ፣ ምራቃችንም ከአፋችን ከመውጣቱ በፊት በውስጣችን ሳለ ቆሻሻ ተብሎ አይቆጠርም ማለት ነው። አስተውሉ። ልክ ካፋችን ሲወጣ ሽንታችንን ስንሸና፣ ምራቃችንንም እንደዚሁ ስንተፋ፣ ንፍጣችንንም ስንናፈጥ ከኛ ከወጣ በኋላ እንደ ቆሻሻ እንደ እድፍ ይቆጠራል ማለት ነው። ይህ የወር አበባም በውስጥ ሳለ እንደ ቆሻሻ አይቆጠርም፣ ከሰውነት ሲወገድ ግን እንደ ቆሻሻ ይቆጠራል ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ የወር አበባ እርኩሰት ባለመሆኑ ምክንያት በሐዲስ ኪዳን የወር አበባ እርኩሰት ባለመሆኑ ምክንያት መስቀል ከመሳም ከመሳለም፣ ጸሎት ከመጸለይ፣ ቅዱሳት መጻሕፍትን ከማንበብ እንደዚሁም ደግሞ ከመድገም አያግደንም ማለት ነው። ነገር ግን በዚህ በወር አበባ ጊዜ የምንከለከላቸው የምንታቀባቸው ነገሮች አሉ። እነዚህ ምንድናቸው ስንል ደግሞ የመጀመሪያው በወር አበባ ጊዜ ከማይፈጸሙ ቤተክርስቲያናችን ከምትከለክላቸው መጽሐፍ ቅዱስም ከሚከለክላቸው ነገሮች ውስጥ አንዱ ምንድነው ስንል ሩካቤ ነው። ሩካቤ በወር አበባ ጊዜ ከሚከለከሉ ነገሮች መካከል አንዱ ነው። ሩካቤ ስጋ መፈጸም አይቻልም። ይህ ደግሞ ስለምንድነው የሆነው ካልን ደግሞ በወር አበባ ጊዜ የሚደረግ ግንኙነት የሕክምና ባለሙያዎች ሳይቀር ለአባላዘር ለልዩ ልዩ በሽታዎችና ለኢንፌክሽኖች እንደሚያጋልጥ ሲናገሩ እንሰማለን ማለት ነው። በዓለማዊው በመንፈሳዊው ስንመለከት ደግሞ በእኛ በመንፈሳዊ አስተምሮ ስንመለከት ደግሞ የሰው ልጅ ዘር ቅዱስ በሆነው በእግዚአብሔር አምሳል በመፈጠሩ ይህንን የከበረ ዘር እዳሪ ወይም ደግሞ ቆሻሻ ከሆነ ደም ጋር ማዋሃድ ኃጢአት እንደሆነ ይቆጠራል። ከኃጢአትም በላይ ኃጢአት ነው ማለት ነው። አስተውሉ። ስለዚህ ይህ ነገር አይፈጸምም። በመጽሐፍ ቅዱስ ሴት ልጅ በወር አበባ ጊዜ እንዳለች የሚፈጸምን ሩካቤ መከልከሉን ሲናገር እንዲህ ይላል፣ እርሷም በመርገሟ ርኩሰት ሳለች ኀፍረተ ሥጋዋን ትገልጽ ዘንድ ወደ እርሷ አትቅረብ ይላል። አስተውሉ። አትቅረብ። በመርገሟ ርኩሰት ሳለች ማለት በወር አበባ ጊዜ ሳለች ኀፍረተ ሥጋዋን ትገልጽ ዘንድ ወደ እርሷ አትቅረብ ይላል። ኦሪት ዘሌዋውያን ምዕራፍ 18 ቁጥር 19 እንደዚሁም ኦሪት ዘሌዋውያን ምዕራፍ 20 ቁጥር 18ንም ጭምር መመልከት ትችላላችሁ። በዚህ ምክንያት በወር አበባ ጊዜ የሚፈጸም ሩካቤ በኦሪትም ይሁን በሐዲስ ኪዳን ክልክል ነው ማለት ነው። ከኃጢአትም በላይ ኃጢአት ነው። ስለዚህ በዚህ በወር አበባ ጊዜ የመጀመሪያ የምንከለከለው ነገር ሩካቤ ስጋ ማድረግ ይከለከላል ማለት ነው። አስተውሉ። ሁለተኛው ደግሞ የሚከለከለው ምንድነው ስንል ጸበል ከመጠመቅ እንከለከላለን። አስተውሉ። ጸበል ከመጠመቅ እንከለከላለን። ይህንንም ታዲያ ለምንድነው የምንከለከለው ስንል ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ እንዲህ ይላል፣ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር በጎ ሕሊና ልመና ነው እንጂ ይላል ሐዋርያው ቅዱስ ጴጥሮስ። አስተውሉ። ስለዚህ ጥምቀት ስጋዊ እድፍን ማስወገጃ ስላልሆነ ከመጠመቅ በፊት ተጣጥበው መሆን አለበት እንጂ ከእድፍ ጋር ሆነን መጠመቅ ተገቢ እንዳልሆነ ሥርዓተ ቤተ ክርስቲያንም እንዳልሆነ እንደሚከለከል ሐዋርያው ቅዱስ ጴጥሮስ በዚህ የመጽሐፍ ቅዱስ ክፍል ላይ አስፍሮልናል ማለት ነው። የወር አበባም ቅድም እንደተመለከትነው ከሰውነት ሲወጣ እድፍ ነው፣ ቆሻሻ ነው። ስለዚህ ከሰውነት ሲወጣ እድፍ ቆሻሻ በመሆኑ ከዚህ የቤተ ክርስቲያን ስርዓት ውጭ እንዲሆን ተደርጓል ማለት ነው። ጸበል ከመጠመቅ ስርዓት
አስተውሉ። ስለዚህ በዚህ በወር አበባ ወቅት ላይ ጸበል መጠመቅ አይቻልም ማለት ነው። ምክንያቱም ጸበል የምንጠመቀው የሰውነት እድፋችንን ልናስወግድ ሳይሆን የምንጠመቀው ከሕመመ ሥጋችን ከሕመመ ነፍሳችን እንድንበት ዘንድ ነው። ስለዚህ በዚህ ምክንያት ተከልክሏል ማለት ነው። ሌላው ታዲያ በዚህ በወር አበባ ወቅት ጸበሉን መጠጣት ግን ይቻላል። ይህንን በደንብ ልታውቁ ያስፈልጋል። መጠመቅ አይቻልም ስንል መጠጣት አይቻልም ማለት አይደለም። ሄደን መጠመቅ አንችልም፣ ለምን እንደማንችል ተመልክተናል። ጸበል መጠጣት ግን እንችላለን። እድፍን ማጥራት እንዳይሆን በሚል መጠመቅ ተከለከለ እንጂ መጠጣት ግን አልተከለከለም ማለት ነው። አስተውሉ። ይህንን ልታውቁ ያስፈልጋል። ሌላው ደግሞ በዚህ በወር አበባ ወቅት ላይ የምንከለከለው ነገር ምንድነው ካልን ቤተ መቅደስ መግባት ነው። ቤተ ክርስቲያን መሄድ አይደለም። ልብ በሉ፣ ቤተ መቅደስ መግባት። ይህንን ለምንድነው የምንከለከለው ስንል ሴት ልጅ በወር አበባ ጊዜ የምትከለከለው ነገር ምንድነው ስንል ቤተ መቅደስ መግባት ነው ብለናል። ሴት ልጅ መዋዕለ ንጽሕናዋን ሳትፈጽም በደመ ጽጌዋ ሳለች ወደ ቤተ መቅደስ እንዳትገባ ሥርዓት ተሰርቷል። ከግዳጇ ከነጻች በኋላ ገላዋን ታጥባ ግን ትገባለች ማለት ነው። ይህም ደግሞ በፍትሐ ነገሥት አንቀጽ 6 ላይ በደንብ ተመዝግቦልን የምናገኘው ነው። ሰለስቱ ምዕትም እንደዚሁ ደግሞ መዋዕለ ንጽሕናዋን ያልፈጸመች ወላድና ከደመ ጽጌዋ ያልነጻች ሴት ቤተ መቅደስ እንዳትገባ ብለው አዘዋል። ሰለስቱ ምዕትም ማለት ነው። ይህ ደግሞ ሥርዓት ነው፣ የቤተ ክርስቲያናችን ሥርዓት ነው። ታዲያ ፍትሐ ነገሥትም ይህንን ሲደነግግልን ሰለስቱ ምዕትም ይህንን ሲሉ ደግሞ ስለምንድነው ምክንያታቸው ምንድነው የሚለውን ደግሞ ማወቅ ያስፈልጋል። ይህ የሆነው ለምንድነው ስንል በርኩሰት ምክንያት ወይም ደግሞ በኦሪት ሕግ ምክንያት ሳይሆን በቤተ መቅደስ መፍሰስ ያለበት ደም አማናዊ የሆነው የክርስቶስ ደም ብቻ በመሆኑ ነው። ይህ ሥርዓት ለሴቶች ብቻ አይደለም፣ ለወንዶችም ጭምር የሚያገለግል ነው። ለወንዶች እንዴት ነው የሚያገለግለው ስንል አንድ ወንድ እየነሰረው ወይም ደግሞ የሆነ ነገር አካሉን ቆርጦት ደሙ እየፈሰሰ ወደ ቤተ መቅደስ መግባት አይችልም። ምክንያቱም በቤተ መቅደስ ከክርስቶስ ደም ውጪ ሌላ ነገር መፍሰስ መንጠብ ስለሌለበት ማለት ነው። አስተውሉ። በወር አበባ ላይ ሳለች ሴት ወደ ቤተ መቅደስ አትግባ ማለት ቤተ ክርስቲያን ግን አትሄድ ማለት አይደለም። ይህንንም በደንብ ልታውቁ ያስፈልጋል። ቤተ መቅደስ አትገባምና ቤተ ክርስቲያን አትሄድም ማለት አይደለም። ይህ ማለት ወደ ቤተ ክርስቲያን ሄዳ የመጀመሪያውን ቅጽር ወይም ደግሞ አጥር ከገባች በኋላ በመጠለያ ውስጥ ሆና ጸሎት ልትጸልይ፣ ልትማር፣ ቅዳሴ ልታስቀድስ፣ ማንኛውንም አይነት መንፈሳዊ ስራዎችን ሰርታ ልትመለስ ትችላለች። ነገር ግን ወደ ቤተ መቅደስ ሄዳ ወደ ቤተ መቅደስ መቅረብም መግባትም አትችልም። ነገር ግን ወደ ቤተ ክርስቲያን ሄዳ የመጀመሪያውን ቅጽር ወይም ደግሞ አጥር ገብታ በመጠለያው ስር ሆና ጸሎት መጸለይ፣ ቅዳሴ ማስቀደስ፣ ሌሎችንም ስርዓቶችን ሰርታ ወደ ቤቷ ልትመለስ ትችላለች ማለት ነው። ይህንን በደንብ ልትገነዘቡ ያስፈልጋል። አስተውሉ። ሌላው ደግሞ ምንድነው የምንከለከለው ስንል ቅዱስ ቁርባንን ከመቀበል እንከለከላለን፣ በዚህ በወር አበባ ወቅት ላይ ማለት ነው። ይህ ደግሞ ስለምንድነው የሚለውንም ማወቅ ያስፈልጋል። ሴቶች ታዲያ ከወር አበባ ሳይነጹ ቅዱስ ሥጋውን ክቡር ደሙን መቀበል አይችሉም። ይህንን ሥርዓት ተላልፈው ወደ ቅዱስ ሥጋው ወደ ክቡር ደሙ እንዲቀርቡ ያደረገ ዲያቆንም ይሁን ቄስም ይሁን ይህንን ያደረገ ካለ ከክህነቱ እንዲሻር ፍትሐ ነገሥት ይደነግጋል ማለት ነው። መጽሐፍ ቅዱስም ይናገራል። ከግዳጇ ያልነጻችውን ሴት በደሟ ወራት ከቤተ ክርስቲያን አግብቶ ቅዱስ ሥጋውን ክቡር ደሙን ያቀበለ ከክህነቱ ይሻር ይላል መጽሐፍ ቅዱስም ማለት ነው። ኦሪት ዘሌዋውያን ላይ አስተውሉ። በተለይ ደግሞ በቅዱስ ቁርባን የሚጋቡ ሰዎች አስቀድመው ይህንን ነገር ሊያስቡ ያስፈልጋል። ምክንያቱም የሰርጋቸውን ቀን ሲያስቡ ወይም ደግሞ የሰርጋቸውን ቀን ከመወሰናቸው አስቀድመው የሴቷን የወር አበባ ጊዜ በደንብ ለይተው ማወቅ ያስፈልጋል። ስለምን ካልን ደግሞ በወር አበባ ላይ ሳለች ሴት በምንም አይነት ማመዛዘኛ ለመቁረብ ስለማይፈቀድላት ማለት ነው። ስለዚህ ሴቶች ከወር አበባ ሳይነጹ ቅዱስ ሥጋውን ክቡር ደሙን መቀበል አይኖርባቸውም ማለት ነው። ይህ ሥርዓት ታዲያ በሴቶች ላይ ብቻ ሳይሆን ወንዶችም ሕልመ ሌሊት በሚያጋጥማቸው ሰዓት እንዳይገቡ ይከለከላሉ ማለት ነው። እንዳይቆርቡ ይከለከላሉ። ቤተ ክርስቲያን የገነት ምሳሌ ናት።
ሔዋን ከአዳም ጋር በገነት ለ7 ዓመት ስትኖር የወር አበባ አታይም ነበረ። ቤተ መቅደስ የገነት ምሳሌ መሆኗ የተሟላ እንዲሆን የወር አበባ የምታይ ሴት ወደ ቤተ መቅደስ አትገባም ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ይህንን በሚገባ ልናውቅ ያስፈልጋል። ስለዚህ በዚህ በወር አበባ ጊዜ የምንከለከላቸው ስርዓቶች አሉ፣ እንደዚሁም ደግሞ የማንከለከላቸው እንዲሁ በተለምዶ አንዳንድ እህቶቻችን ወንድሞቻችን ጸሎት መጸለይ አይቻልም እያሉ የሚከለክሉ ሰዎች አሉ። ነገር ግን ይህ ተገቢ አይደለም። ቤተክርስቲያናችንም እንዲህ ብላ አታስተምርም። ጸሎት ከፈጣሪ የምንገናኝበት መንገድ ስለሆነ እግዚአብሔር ጊዜን እየጠበቀ በዚህ ጊዜ ሰማችኋለሁ፣ በዚህ ጊዜ ደግሞ አልሰማችሁም አይልም። በወር አበባ ጊዜ አይጸለይም ማለት የቤተ ክርስቲያን አስተምሮ ሳይሆን የሰነፍ ሰይጣን የተንኮልና የእንቅፋት ስብከት ነው። የሰይጣንን እንኳን ጸሎት ትተንለት ቀርቶ እየጸለይን ፈተናችንን እኛና እግዚአብሔርን የምናውቀው። ቅዱስ ጳውሎስ በዘመኑ እንደኛ ግራ ለተጋቡ የተሰሎንቄ ምዕመናን ሲናገር ምንድነው ያለው? ሳታቋርጡ ጸልዩ ነው ያለው። ሳታቋርጡ ጸልዩ በማለት ጸሎት በየትኛውም ሁኔታና አጋጣሚ መቋረጥ እንደሌለበት ጽፎልናል ማለት ነው። በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ማለት ነው። አስተውሉ። ታዲያ ጸሎትን የለመደች ሴት በወር አበባ ምክንያት ለ7 ቀን ጸሎቷን ብታቋርጥ ስንፍናን ትለምዳለች፣ ትዘናጋለች። አጋንንቱም በዚህ አጋጣሚ ፈተናዋን ያበዛዋል። ሴት በወር አበባ ጊዜ እስከ መንጻቷ ቤተ ክርስቲያን ነው መግባት የማትችለው እንጂ ጸሎት ማቋረጥ የለባትም። ቤተ ክርስቲያን መግባት ስንል ቤተ መቅደስ መግባት አትችልም እንጂ ቅጽሩን ቅድም እንዳለው ቅጽሩን ገብታ መጠለያው ስር ሆና ጸሎታን መጸለይ ትችላለች። ጊዜን ጠብቆ አለመጸለይ ለሰይጣን በር መክፈት ነውና ትንሿን ጸሎታችን ልናቋርጥ አይገባም። እግዚአብሔር ቤተሰቦች አስተውሉ። እኛ በወር አበባ ጊዜ ንጹሕ አይደለንም ብለን ስጋዊ ምግብ እንደማንተው ሁሉ ጸሎት የነፍስ ምግብ ነውና ነፍሳችን ለ7 ቀን ውዳሴ ማርያም፣ የሰኔ ጎልጎታ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሌሎችም የጸሎት መጽሐፍቶችን እያነበብን ያስለመድነውን ጸሎት ስናቋርጥ የጸሎት ማዕድ እየከለከልን ሕያዊት ነፍሳችንን ማስራብ የለብንም። ይልቁንም ዘወትር በመጸለይ ነፍሳችንን መመገብ ይገባናል። አስተውሉ። ጌታችን ደመኛን እንጂ ደምን አይጠየፍም። ይህን ልናውቅ ያስፈልጋል። ቢጠየፍማ ኖሮ ለ12 ዓመት ሰውነቷ በደም ሲጨቀይባት የነበረችውን ምስኪን ሴት መለኮት ጋር ጠጋ ብላ ልብሱን ነክታ ልትድን ቀርቶ መርገምንና ሌላ በሽታን ሸምታ በተቀጸፈች ነበረ። ጌታችን ግን መልካም አመጣጧን የዓመታት ጭንቋን ተመልክቶ ከነደሟ ተቀብሎ በልቧ የነበረውን አውቆ የደሟን ምንጭ አድርቆ እምነቷን አድልቆ ከጤናዋ ጋር በሰላም ወደ ቤቷ መልሷታል። በማቴዎስ ወንጌል ምዕራፍ 9:18፣ በማርቆስ ወንጌል ምዕራፍ 5 ቁጥር 21 ላይ፣ በሉቃስ ወንጌል ምዕራፍ 8 ላይ ተጽፎልን እንደምናገኘው ማለት ነው። ቤተ ክርስቲያናችን ከሰራችልንና ከደነገገችልን የግል ጸሎቶች ውስጥ በወር አበባ ጊዜ ይህ አይጸለይም፣ ይህ የተከለከለ ነው ብላ ያስተማረችን የለም። ስለዚህ ያስለመድናቸውን ጸሎቶች ሁሉ መጸለይ ይኖርብናል ማለት ነው። ራሳችሁን ከኃጢአት እንጂ ከጸሎት አታርቁ። አንደበታችሁን ከሐሜት እንጂ ከጸሎት አታርቁ። ስራችሁን ከወር አበባ አንጽታችሁ በልባችሁ ማህደር ቂምና ክፋት ቋጥራችሁ ብትጸልዩ ምን ዋጋ አለው? ከአንድ ሳምንት ከመርገም ጨርቅ ይልቅ በኃጢአት በሐሜት በክፋት ከሚጨማልቅ ሰውነት የሚቀርብ ጸሎት ከደመና በታች ነው። አስተውሉ። የወር አበባ በአንድ ሳምንት ይነጻል፣ ግን ከሰውነታችን አልነጻ ያሉ ብዙ ኃጢአቶች አሉ። ስንት ኃጢአቶች አሉ። ስለዚህ ንጹሕም ሆንን አልሆንን በርትተን ተግተን ልንጸልይ ያስፈልጋል። እግዚአብሔር ቤተሰቦች፣ ለዚህ ነው ሊቁ አባ ጊዮርጊስ ዘጋስጫ በአርጋኑን ምስጋናው ላይ የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ፣ የይቅርታ ውሃ ወደምታፈስ ልብሳችሁንም በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ ብሎ የተናገረው ይገለጽልን ማለት ነው። አስተውሉ እግዚአብሔር ሰዎች። መርገመ ሥጋ መርገመ ነፍሳችንን ያራቀችልን እመቤታችን ቅድስት ድንግል ማርያም ስለሆነች ጸሎታችንን በእርሷ ንጽሕና እንድትቀበለን ንጹሕ ባንሆን እንማጸናት ዘንድ ልንጸልይ ያስፈልጋል እግዚአብሔር ቤተሰቦች። ስለዚህ
በዚህ በወር አበባ ጊዜ ጸሎት መጸለይ አይቻልም፣ ሌሎችንም ስርዓቶች እንደዚህ አሁን ቅድም እንዳልነው የጸሎት መጽሐፍ መንካት አይቻልም እያሉ የሚናገሩ ሰዎች አሉና ይህ ግን ትክክል እንዳልሆነ ሁላችንም ልናውቅ ያስፈልጋል። በትክክል ቤተክርስቲያናችን የምትከለክለን ምክንያታዊ ሆና የምትከለክለን ምን እንደሆነ ቅድም ተመልክተናል ማለት ነው። ታዲያ ግን ይሄ ጥያቄ የብዙ ሰዎች ጥያቄ ነው። ባይናገሩም ባይገልጹም እንኳን የብዙ ሰዎች ጥያቄ ነው። አንዳንዶች ያውቃሉ፣ አንዳንዶች አያውቁም። እንደዚሁም ደግሞ ዛሬ ከዚህ በፊት ሳናውቅ ቀርተን ዛሬ አውቀን ከሆነ ደግሞ ልክ እንደኛው ያላወቁ እህቶች ወንድሞች ይኖራሉና ላላወቁ እህት ወንድሞቻችን ልናስተምር ያስፈልጋል። ባገኘነው አጋጣሚ ሁሉ ይህንን በየሶሻል ሚዲያዎቻችን ላይ ለቀን ሊሆን ይችላል፣ ራሳችን አስተምረን ሊሆን ይችላል። ባገኘነው አጋጣሚ ሁሉ ልናስተምራቸው ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ወቅኑን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም እንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን።